السلام عليكم ورحمة الله وبركاته. بسم الله، الحمد لله حمدا كثيرا طيبا مباركا فيه كما يحب ربنا ويرضاه وكما ينبغي لجلال وجهه وعظيم سلطانه، ثم الصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وشفيعنا محمد صلى الله عليه وآله وصحبه أجمعين. ውድ ተመልካቾቻችን ሰላም አለይኩም ወራህመቱላሂ ወበረካቱ። በድጋሚ በአላህ ፍቃድ የረሱልን ሰለላሁ ዐለይሂ ወሰለም ሲራ የምናውቅበት ረሱላህ ሰለም የአላህ መልእክት የሆነውን የእስላምን ተልእኮ እንዴት ወደ ዓለም አደረሱ የሚለውን ቁልጭ አድርገን የምናይበትና የምናውቅበት የሆነውን ደርስ ነው ይዤላችሁ የቀረብኩት። ያው የደርሱን ባህሪ ነግራችሁና በቀጥታ ለዚህ ደርስ የተመረጠውን ኪታብ እንመለከታለን። ይህ ደርስ ለጀማሪዎች ነው። ኤሌመንተሪ የሆነ እንዲሁም ደግሞ መሰረታዊ የሆነ የሲራን ዕውቀት የሚያስጨብጠን ደርስ ነው። በጣም በጥልቀትና በስፋት የሲራ ሐሳቦች የሚብራሩበት ደርስ አይደለም። ይሄ መታወቅ አለበት። ስለዚህ ስለ ሲራ ከዚህ በፊት መሰረታዊ ዕውቀት የሌለን ወንድምና እህቶች ካለን በጣም ተጠቃሚዎች እንሆናለን። የበለጠ ደግሞ ተጠቃሚዎች እንድትሆኑ ወረቀትና ስክሪፕቶ ወይም ደብተርና ስክሪፕቶ ይዛችሁ ማስታወሻ እየያዛችሁ ብትከታተሉ በጣም ተጠቃሚዎች ትሆናላችሁ። በመቀጠል በቀጥታ ለዚሁ ደርስ የተመረጠውን ኪታብ እንመለከታለን። ሁላሰት ኑሩል የቂን የተባለው ይህ ኪታብ ነው። ለዚህ ደርስ የተመረጠው ኑሩል የቂን የሚባል ትንሽ ኪታብ አለች። እሷ አጠር ተደርጋ ማለት ነው። ሁላሳ ማለት የኮንክሉዥን ወይም ደግሞ አጥሩና ተጨምቆ የቀረበ ማለት ነው። ሁላሰቱ ኑሩል የቂን ፊ ሲረቲ ሰይድል ሙርሰሊን ይላል። ለመጀመሪያ ደረጃ ተማሪዎች በነገራችን ላይ ይሄ ለትምህርት ቤቶችም ይሆናል። የመጀመሪያ ደረጃ ላይ ላሉ የተለያዩ እስላማዊ ትምህርት ቤቶችም የሚሆን ጠቃሚ መጽሐፍ ነው። ቀለል ባለ መልኩ የተለያዩ ጥያቄዎችን በውስጡ አቅፎ የያዘ መጽሐፍ ነው ማለት ነው። በቀጥታ ወደዚሁ መጽሐፍ እናመራለን። ከዛ በፊት ግን የሲራ የሚባለው ምንድነው፣ ባህሪዎቹስ ምንድናቸው የሚለውን እንደ መግቢያ ያህል አንዳንድ ሐሳቦችን አነሳለሁኝ። ያው ባጭሩ ሲራ ማለት ዝርዝር ነገር ውስጥ ሳንገባ የረሱልን ሰለላሁ ዐለይሂ ወሰለም ህይወት የምንዳስስበት የዘርፍ ነው፣ የትምህርት ዘርፍ ማለት ነው። የረሱላህ ሰለም የህይወት ታሪክ ሲባል ነቢይ ከመደረጋቸው በፊትም ያለውን ያካትታል። የግል ህይወታቸውንም ያካትታል። ማህበራዊ ኑሯቸው ምን ይመስላል፣ ማህበረሰብን እንዴትስ ነበር ሲመሩ የነበሩት፣ ከተለያዩ ኃይሎች ጋር፣ ሙሽሪኮች ጋር፣ አረብ ካልሆኑትም ጋር የነበራቸው ግንኙነትና እንዲሁም ደግሞ መስተጋብር ምን ይመስላል የሚለውንም የሚዳስስ ነው። ያካሄዷቸው ዘመቻዎች፣ ያካሄዷቸው ድርድሮች፣ የውጭ ፖሊሲዎቻቸው ምን ይመስላል፣ ሰሃቦቻቸውን እንዴት ነበር ያስተናግዱ የነበሩት፣ ኢስላምን እንዴት ነው የሰበኩት፣ ሰሃቦቻቸውስ ምን ይመስሉ ነበር፣ እንዴት ነው የረሱልን ሰለላሁ ዐለይሂ ወሰለም ተልእኮ የተቀበሉት፣ እንዲሁም ደግሞ ሙስሊም ያልሆኑ አካላት እሳቸውን እንዴት ነው ያስተናገዷቸው። እነዚህን ርዕሰ ጉዳዮች በሙሉ የሚዳስሰው የትምህርት አይነት ሲራ በመባል ይታወቃል ማለት ነው። ሲራ የረሱል ሰለላሁ ዐለይሂ ወሰለም ሲራ እጅግ በጣም ልዩ የሆኑ ባህሪዎች አሉት። ያው ሲራ ምናልባት የግለሰቦች ህይወት ታሪክ ብለን ጥሬ ትርጉሙን ልናስቀምጥ እንችላለን። ግን የረሱል ሰለላሁ ዐለይሂ ወሰለም የህይወት ታሪክ ከሌሎች ግለሰቦች ሐታ እነዚህ ግለሰቦች የቱንም ያህል ታሪክን የለወጡ ምድር ላይ አሻራን አሳርፈው ያለፉ ተጽዕኖ ፈጣሪ የነበሩ ቢሆንም ታሪካቸው የረሱልን ያህል አልተመዘገበም። እንደ ረሱል አይደለም። የረሱል ሰለላሁ ዐለይሂ ወሰለም ታሪክ በጣም ልዩ ባህሪዎች አሉት። የመጀመሪያውና ትልቁ የረሱል ሰለላሁ ዐለይሂ ወሰለም ሲራን ልዩ የሚያደርገው በሰነድ ተመዝግቦ በጥንቃቄ ተጠብቆ ወደኛ የደረሰ የትምህርት ዘርፍ ነው። በሰነድ ነው የተዘገበልን የረሱል ሰለላሁ ዐለይሂ ወሰለም ታሪክ። ለምሳሌ ረሱል ሰለላሁ ዐለይሂ ወሰለም ስማቸው ማን ነበር፣ ቅጽል ስማቸውስ ማን ነበር የሚለውን
ዝም ብሎ የአፍ ለአፍ ወሬ አይደለም ወደኛ የደረሰው ሰነድ አለው ለምሳሌ አምር ብን አልዓስ የተባለው ታላቁ ሰሃቢ ከሱ በኋላ የመጣው ታቢዒ ይሰማል ከታቢዒው አትባዕ ታቢዒ ይሰማን እንደዚህ ቼኑን ጠብቆ በጽሁፍ ደረጃ ነው ይሄን ምናቀው ሲራ በሰነድ ልክ አንድን ሐዲስ እንማር በሰነድ እንደምንማረው ያህል ሲራ በዚሁ መልኩ ተጠብቆ ነው ወደኛ የደረሰው ይሄ እንግዲህ በዚህ መልኩ የማንም ታሪክ በዚህ መልኩ አልተጻፈም ወደ ኋላ መለስ ብለን hatta እንደው የሩቆችን ትተን የቅርቦችን ራሱ ታሪክ እንመርምር ብለን ብንነሳ እውነት የሆኑና እውነት ያልሆኑ ነገሮች ተደበላልቀው ለመለየት የሚያስቸግር መልኩ ተአማኒነታቸው ጥያቄ ላይ የሚወድቅበት አጋጣሚ አለ የረሱል ሰለም ታሪክ ያ አይደለም ይሄ አንደኛው የሳቸው ታሪክ ኳሊቲ ነው ሁለተኛው ግልጽነት ሁለተኛው የሲራ የረሱል ሰለም ሲራ ባህሪ ምንድነው ግልጽነት ምንም ፕራይቬሲያቸው ራሱ ወደኛ መጥቷል ይሄ በቃ የግል ጉዳይ ነው ብለን የምናስባቸው ነገሮች ለምሳሌ ምናልባት ቤት ውስጥ በሁለት የትዳር አጋሮች መካከል ያለው ግንኙነት የትዳር ህይወታቸው ፕራይቬሲ ያለው ብለን ልናስብ እንችላለን በቃ ይፋ ሊሆን የማይችል ነው ብለን ልናስብ ረሱላህ ሰለላሁ ህይወት ጋር ስንመጣ ግን በዚህ መልኩ አይደለም hatta እናታችን አይሻ በጣም እስኪ አንድ ምሳሌ ልንገራችሁ ለምሳሌ መንይ የሚባለው ነገር ማለት ነው ፍትወተ ጠብታ ስፐርም በጣም አሳፋሪ ነገር ነው አይደለም አንድ ወንድ ልጅ በተለይ ይህ ግለሰብ ታዋቂ ነው ብላችሁ ብታስቡት ሰው ያንን በተመለከተ ስለሱ ቢነገር ያሳፍራቸዋል አይደለም ቤተሰቦቹ ረሱላህ ሰለላሁ ዐለይሂ ወሰለም ታሪክ ላይ ግን ያ አይደለም እናታችን አይሻ ሰሂቦና ሐዲስ ላይ ረሱላህ ሰለላሁ አንዳንዴ የመንያቸው ልብሳቸው ላይ ሳይታጠብ ተረስቶ ደረቅ ሆኖ አየውና በእጄ እፈትገው ነበር ትላለች ይሄ ሲራ አካል ነው ለምንድነው ይሄ ፕራይቬሲ ሳይጠበቅ ወደኛ የደረሰው ልትሉ ትችላላችሁ እኛ ይሄ ሲያጋጥመን ምን ማድረግ አለብን የሚለውን ሁክም ማወቅ አለብን ረሱላህ ሰለላሁ ህይወታቸውን ሲኖሩ እንደ ግለሰብ አይደለም የኖሩት እንደ ኡማ ነው እያንዳንዱ የሳቸው ህይወት ስቴፕ እኛ እንድንከተለው ስለሚፈልግ ፕራይቬሲ የሚባል ነገር ብዙም የለውም አንዳንዴ እንደውም አንድ የሲራ ጸሐፊ ምን ይላሉ ታላቅ ዓለም በህይወት ያሉ ናቸው አላህ እንግዲህ ይጠብቃቸው አላህ ያቆያቸው ምን ይላሉ አንዳንዴ ስለ ረሱላህ ሰለላሁ ከራሳችን የበለጠ የምናውቀው ነገር አለ ይላሉ ይሄንን ጉዳይ በጥያቄ ግልጽ ላድርግላችሁ ለምሳሌ ጺማችሁ ላይ ሽበት ያላችሁ ወንድሞች አባቶች ጺማችሁ ላይ ያለውን የሽበት ብዛት ለመቁጠር ሞክራችኋል ስንት ነው ብለው የሚለውን ታውቁታላችሁ አታውቁትም የረሱላህ ሰለላሁ ጺማቸው ላይ ያለው የሽበት ብዛት በሰነድ ተመዝግቦ እኛ ጋር ደርሷል ይሄን ያህል በጣም ደቂቅ በሆነ መልኩ ተጠብቆ ወደኛ የደረሰ ነው ይሄ ሌላኛው የሲራ ኳሊቲ ነው ሌላው የረሱላህ ሰለላሁ ሲራ ላይ የምናገኘው ልዩ ባህሪ ምንድነው ሚዛናዊነትን ነው የምናገኘው ሚዛናዊ በምንና በመሐከል ካላችሁ ረሱላህ ሰለላሁ ነብይም ናቸው የተለያዩ ሙዕጂዛት ተአምራት አላቸው እንደ ሰውም ደግሞ አክት አድርገው አርአያ መሆን የቻሉ ናቸው ማለት ነው እንደ ሰውም እንደ ነብይም ሆነው ያደረጓቸው ነገሮች አሉ እነዛን ሚዛናዊ በሆነ መልኩ ተደራጅተው ወደኛ ደርሰዋል ረሱላህ ሰለላሁ ያለምንም ጥርጥር አላህ አዘ ወጀል የሪሳላቸውን ተልእኳቸውን ማድረስ እንዲችሉ የሚያግዟቸውን ሙዕጂዛት አላህ አዘ ወጀል ለግሷቸዋል በእርግጥ ትልቁ ሙዕጂዛ ቁርአን መሆኑ ቢታወቅም ከዛም ባሻገር በዘመናቸው ጨረቃ እንድትሰነጠቅ ተደርጋለች በሙሽሪኮች ጥያቄ ማለት ነው ትንሹን ምግብ የማብዛት ተአምር አላህ አዘ ወጀል ሰጥቷቸዋል ትንሹን ውሃ የማብዛት የታመመን ዳብሰው የማሻር ኢላኺሪ እንደ አይነት በርካታ ተአምራት ረሱላህ ሰለላሁ ተሰጥቷቸዋል እንዲህም ሆኖ ግን ህይወታቸው በሙሉ የረሱላህ ሰለላሁ ህይወት በሙሉ ሙዕጂዛ ብቻ አልነበረም እንደ ሰውም አንዳንዴ እንደ ተራ ሰውም ሆነው እቺን ህይወት ያሳለፉባት አጋጣሚዎች በርካታ ናቸው
ለምሳሌ ረሱል ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ዙሁር ላይ ነው ወይ አስር ላይ አካባቢ የአራት ረካ ሰላት ሰገዱና ሁለተኛው ረካ ላይ ረስተው ተመልከቱ። አሁን ሰውነታቸውን ሲያስገነዝቡን ረስተው አሰላመቱ። ዙል የደይን የተባለው ሰሐቢ ያ ረሱላላህ ሰላቱ አጥሮ ነው ወደ 2 ከ4 ወይንስ ረስተው ነው አላቸው። አረ ረስቼ ነው፣ እኔ እኮ ልክ እንደናንተው ሰው ነኝ፣ እረሳለሁኝ እንደማስታውሰው ሁላ፣ ስለዚህ ከረሳሁኝ አስታውሱኝ አሉ። አያችሁ ሲራን ስንማር የሰው ታሪክ ነው የምናጠናው፣ ነገር ግን የተራ ሰው አይደለም ማወቅ አለብን። ይሄ ነገር በድፍረት መናገር የለብንም። አንዳንዶቹ በድፍረት ረሱላህ ሰለላሁ ዐለይሂ ወሰለም እኮ ሰው ናቸው ይላል። እውነት ነው ሰው ናቸው፣ ግን ተራ ሰው አይደሉም። ከሰውነት ባሻገር ነብይ ናቸው። በርካታ ሙዕጂዛቶች ተሰጥቷቸዋል። ከምንም በላይ ቁርአን ወርዶላቸዋል። ከምንም በላይ ጅብሪል ከጎናቸው ሆነው ከማንም በላይ ደግሞ አላህ ጋር ተገናኝተዋል። እነዚህን ሁላ እድሎችን ያገኙትን ታላቁ ነቢያችንን መሐመድን ሰለላሁ ዐለይሂ ወሰለም እንደ ተራ ሰው አድርጎ ማሰብ ይህ በጣም ከፍተኛ የሆነ ስህተት ነው። በሌላም ጽንፍ ላይ ተሆነው እሳቸውን እንደው መለኮታዊ ባህሪ ማላበስ ሌላ ጽንፍ ነው። ሲራ ውስጥ ስንገባ እነዚህን ሁለት ነገሮች ባመዛዘነ መልኩ ህይወታችንንም ኢስላም እንዴት መተግበር እንዳለብን ሲራ ውስጥ እንማራለንና ይሄም ኪታብ የሚያስተምረን ያንን ነው። ካፍታ ቆይታ በኋላ እንመለሳለን፣ እንዳትሩ። ቢስሚላህ አልሐምዱሊላህ ሰላቱ ሰላም ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ውድ ተመልካቾቻችን ከእረፍት በኋላ ተመልሰናል። የረሱል ሰለላሁ ዐለይሂ ወሰለም ሲራ በባህሪው ምን ይመስላል የሚለውን ወይም ደግሞ ከሌሎች ታዋቂ ሰዎች ተጽዕኖ ፈጣሪ ታሪክ ላይ አሻራ አሳርፈው አልፈዋል ከሚባሉ ግለሰቦች የእሳቸው ታሪክ በምን ይለያል የሚለውን እየተነጋገርን ነበር። ወደ 3 የሚጠጉ ሀሳቦችን አንስተናል። የመጀመሪያው በሰነድ ተዘግቦ እኛ ጋር የደረሰ ግልጽነት ያለው መሆኑን ሚዛናዊ መሆኑን አይተናል። አራተኛው የረሱልን ሰለላሁ ዐለይሂ ወሰለም ታሪክ ልዩ የሚያደርገው ምንድነው? ሲራ ብሎ ማለት ኢስላም ሲተገበር ማለት ነው ባጭሩ። የረሱልን ሰለላሁ ዐለይሂ ወሰለም ሲራ መማር ብሎ ማለት አላህ ዐዘ ወጀል ለሰው ልጆች የመረጠው ሃይማኖት አለ ኢስላም የሚባል። ኢነ ዲነ ዐንደላሂ አልኢስላም፣ አላህ ዘንድ ሃይማኖት ብሎ ማለት ተቀባይነት ያለው እውነተኛ ሃይማኖት እስልምና ብቻ ነው ብሎ የገለጸውን ሃይማኖት በገቢር ማየት በተጨባጭ ማየት ከፈለግን ሲራን ማወቅ ነው። የረሱልን ሰለላሁ ዐለይሂ ወሰለም ሲራ ያልተረዳ ሰው ኢስላምን በአግባቡ ይረዳል ለማለት ያስቸግራል። ስለዚህ ምሉእ የሆነውን በቁንጽል እኛ የምንረዳውን ሳይሆን ምሉእ የሆነውን ሽሙል የሆነውን ኢስላም መረዳትና መተግበር ከፈለግን የረሱልን ሰለላሁ ዐለይሂ ወሰለም ሲራ ማጥናት ይኖርብናል። ጥሩ ባል የሆነ ሰው መሆን የፈለገ ሰው የረሱልን ሰለላሁ ዐለይሂ ወሰለም ታሪክ በማጥናት እንዴት ነው ጥሩ ባል የሚኮነው ይሄን መረዳት ይችላል። ጥሩ መሪ መሆን የፈለገ ሰው የረሱልን ሰለላሁ ዐለይሂ ወሰለም ባህሪ በማጥናት ጥሩ መሪ መሆን ይችላል። ጥሩና ፍትሃዊ ዳኛና ቃዲ መሆን የፈለገ ሰው የእሳቸውን ታሪክ በማንበብ ይሄን ነገር ማግኘት ይችላል። ይሄ እንግዲህ እንደ ግለሰብ ብዙ ነገሮችን መዘርዘር እንችላለን። እንዲሁም ደግሞ ማህበረሰብንም ለመለወጥ ስንንቀሳቀስም ማህበረሰብን ለመለወጥ የሚያስፈልጉ ግብአቶች ምንድናቸው የሚለውን ማወቅ ከፈለግን ከረሱል ሰለላሁ ዐለይሂ ወሰለም ታሪክ ውስጥ እናገኘዋለን። መካ ውስጥ በነበራቸው ቆይታ እንዴት ነው አክት ያደረጉት? ማህበረሰቡን በምን አይነት ቋንቋ ነው ያናገሩት? ምን አይነት የለውጥ ዘዴዎችን ተጠቅመው ነው ይሄን ማህበረሰብ የለወጡት? መዲና ውስጥ ሲገቡ ምን ነበር ሲያደርጉ የነበሩት? በጣም ድንቅ የሆኑ ሐሳቦችን እናገኛለን። የውጭ ፖሊሲያቸው ምን ይመስል ነበር? በጣም ያስደምማል። የተለያዩ ዘመቻዎችን ሲመሩ በጣም በመርህና በእሴት እንትን ያለ ማለት የተዋቡ የሆኑ ጦርነቶችን ያካሄዱት ረሱላህ ሰለላሁ ዐለይሂ ወሰለም። እንዲሁ
አሽዋይ የሆነ ስርዓት አልበኝነት ያለበት ጦርነት አይደለም ረሱላህ ሰለላሁ ዐለይሂ ወሰለም የመሩት። እነዚህ ነገሮች በሙሉ በተጨባጭ ማወቅ ስንፈልግ በአጭሩ ሙሉ የሆነውን ኢስላም የምናገኘው ሲራ ውስጥ ነው። ለዚህ ነው ሲራን የምንማረው። ይሄም የሲራ ልዩ ባህሪ ነው። በርካታ ዘርፎችን ውስጡ ለአህካም ሁላ አለ። ሲራ ውስጥ የተለያዩ እስላማዊ ድንጋጌዎችን እናገኛለን። ሌላው የረሱልን ሰለላሁ ዐለይሂ ወሰለም የህይወት ታሪክ ልዩ የሚያደርገው የግለሰቦችን ባዮግራፊ የህይወት ታሪክ የቱንም ያህል ይህ ግለሰብ ተወዳጅ ቢሆንም የቱንም ያህል ተጽዕኖ ፈጣሪ ቢሆንም ታሪኩን ምናልባት አንድና ሁለት ሶስት ልናነበው እንችላለን። ከዛም በኋላ እንሰለቸዋለን። የረሱል ሰለላሁ ዐለይሂ ወሰለም ታሪክና ሲራ ግን ሁሌም ባወቅነው ቁጥር የበለጠ እየወደድነው የበለጠ የማወቅ ጉጉታችን የማወቅ አፒታይታችን እየተከፈተ ይመጣል። ለምን? ረሱል ሰለላሁ ዐለይሂ ወሰለም ስለሆኑ ማለት ነው። ተራ ነገር አይደለም። ትላንት የተነገረንን ዛሬ ደግመን ብንሰማው አይሰለችም። በፍጹም የማይሰለች የማይጠገብ የሆነን ታሪክ ነው የምናነበው። ልክ ምናልባት እንደ ተምር ልንመስለው እንችላለን። ተምርን አፋችሁ ላይ ስታደርጉት መጀመሪያ አካባቢ ስትበሉት ይጣፍጣል በእርግጥ። ነገር ግን የበለጠ ስታላምጡት ጣዕሙ እየጨመረ ነው የሚመጣው። የረሱል ሰለላሁ ዐለይሂ ወሰለም ሲራም በጣም በጥልቅ እየተረዳነው ስንመጣ ሚስጥሩ ይገባናል፣ ቁም ነገሩ ይገባናል። የበለጠ ለማወቅ ጉጉቱ ውስጣችን ላይ ያድራል ማለት ነው። ለዚህ ነው ስለ ሲራ በጣም ብዙ ድርሳናትን የተዘጋጁት ከቀደምት ዑለሞች ጀምሮ ከነ ኢብኑ ኢስሐቅ ጀምሮ ዛሬ እስካለንበት ተጨባጭ ድረስ ዛሬም እየተጻፈ ነው። ትላንትም ተጽፏል። ከሙስሊሞችም አልፎ ሙስሊም ያልሆኑ አካላትም በረሱል ሰለላሁ ዐለይሂ ወሰለም ስብዕና ተደምመው እስልምናን ሳይቀበሉ የእሳቸውን ታላቅነት የመሰከሩባቸው መጽሐፎችን አዘጋጅተዋል። ምናልባት ሌሎች ፕሮግራሞች ላይ በስፋት የምናየው ሊሆን ይችላል ኢንሻአላህ። ሌላው የሲራ ልዩ ባህሪ እንደ ሙስሊም ኢስላምን ለመተግበር ስንንቀሳቀስ ትልቅ ስንቃችን ነው። ሲራ ስንቃችን ነው። ዳዕዋ ላይ ለመሰማራት ያሰበ ሰው የረሱል ሰለላሁ ዐለይሂ ወሰለም ሲራ ስንቁ ነው። ሰብር እንዴት እንደሚያስፈልግ ይረዳል። ረሱል ሰለላሁ ዐለይሂ ወሰለም እንዴት እንደታገሱ በተጨባጭ ያያል። ወገኖቻቸው እንዴት አድርገው ከሚወዷት ከምንም በላይ ቦታ ከሚሰጧት መካ ገፍተው እንዳስወጣቸው፣ ይህም ሲከሰት እንዴት በትዕግስት አልፈው ድልን አላህ እንዳቀዳጃቸው ሲያይ ለትዕግስት ትልቅ ስንቅ ሆነዋል። አንድ ዳዒ አንድ ሰው ድልን ሲቀዳጅ ምን አይነት ስሜት ነው ውስጡ ላይ ሊያድር? ድል በባህሪው ያው ያሰክራል አይደለም እንደሚባለው። ምናልባትም በርካታ ታሪኮችን ስናይ የተለያዩ ሀገራት የተለያዩ ስርወ መንግስታት ሌሎችን ለመውረር ሲንቀሳቀሱና ድልን ሲቀዳጁ የሚያሳዩአቸው ስርዓት አልበኝነት በምን መልኩ ደምን እንደሚያፈሱ ንብረት በምን ያህል መልኩ እንደሚወድም በታሪክ አይተናል። የአንደኛውና ሁለተኛው ዓለም ጦርነት የቅርብ ጊዜ ትውስታችን ነው። የረሱል ሰለላሁ ዐለይሂ ወሰለም ታሪክ ላይ ስንመጣ ግን ስርዓትን ነው የሚያስተምረው። አንድ ሰው ድልን ሲቀዳጅ ምን ማድረግ እንዳለበት ያያል። ትልቅ ስንቅ ይሆናል። ረሱል ሰለላሁ ዐለይሂ ወሰለም 23 ዓመታትን ታግለው ባለድል ሲሆኑ እንዲሁም ደግሞ ይቅርታ 20 ዓመት ያው ፈትህ መካ ላይ ስለሆነ ድልን ተቀዳጅተው ትላንትና ገፍተው ሲያስወጧቸው የነበሩ ታላላቅ የቁረይሽ ባላባቶች ባሉበት ተጨባጭ ላይ መካን ተቆጣጥረው የካዕባን ቁልፍ እጃቸው ላይ አድርገው ሁሉም ሙስሊም ያልሆኑት ፈርተዋቸው ገና የእሳቸውን ስብዕና ባለመረዳት ፈርተዋቸው በየቤታቸው እየገቡ ቤታቸውን በሚዘጉበት ሰዓት አልፈነጠዙም። ረሱል ሰለላሁ ዐለይሂ ወሰለም ከበሮ አልተደለቀም፣ እልልታም አልነበረም የተሰማው በሰዓቱ። በእርግጥ ቢሰማም አይደንቅም ነበር። ረሱል ሰለላሁ ዐለይሂ ወሰለም ይህ ድል የመጣው ከአላህ መሆኑን ሊያስተምሩ ባልደረቦቻቸውን ግንባራቸውን ግመላቸው ላይ ዝቅ አድርገው ለአላህ ትንሽነታቸውን እያሳዩ አላህን በኢባዳን ያመሰገኑት እንጂ ደረታቸውን ነፍተው ከኔ በላይ ማን አለ አላሉም። ይሄን ነው እንግዲህ ስንቅ የምንለው።
በድልም ጊዜ ስንቃችን ነው የረሱላህ ሰለም ሲራ። እንዲሁም ደግሞ በተለያዩ ፊተኖች የተለያዩ መዓቶች በሚወርዱበት ሰዓት በአስጨናቂም ሰዓት ትልቅ ስንቃችን ነው የረሱል ሰለላሁ ዐለይሂ ወሰለም ሲራ። ረሱላህ ሰለም በ23 ዓመታት ቆይታቸው ውስጥ ጥሩም ነገር አሳልፈዋል፣ መጥፎም ነገር አሳልፈዋል፣ የተለያዩ ፈተናዎችን አሳልፈዋል፣ የተለያዩ ተግዳሮቶችን አሳልፈዋል። እንዴት ማሳለፍ እንዳለባቸው ያው ሲራቸውን እንዴት እንዳሳለፉ ሲራቸውን ስንማር እናውቃለን። ረሱል ሰለላሁ ዐለይሂ ወሰለም የተለያዩ ዘመቻዎችን ባካሄዱባቸው ዓመቶች ውስጥ አብረው ኢድን አክብረዋል፣ ረመዳንን ጾመዋል። ይሄ ትልቅ ስንቅ ነው ለኛም። ይሄን የምልበት ምክንያት ምንድነው? አንዳንድ የሚነሳ ሐሳብ አለ። ምንድነው የዘንድሮ ኢድ ምን ኢድ ይባላል? ወንድሞቻችን እንዲህ የተባለ ሀገር ላይ የተለያየ መዓት እየወረደባቸው የተለያየ በደል እየተፈጸመባቸው እየታሰሩ እየተገረፉ ከሀገር እየተሰደዱ እየተገደሉ ምንድነው ኢድ የሚባለው የሚል መንፈስ ያድርባቸዋል። ኢድ ከሆነ መደሰት ነው። ረሱላህ ሰለም እንዲህ ነው ያሳለፉት። የተለያዩ ዘመቻዎች የተካሄዱባቸው ዓመታት ላይ ኢድን በደስታ አሳልፈዋል። ሲራ ስንቃችን ነው ስንል ምንድነው? የረሱላህ ሰለም የህይወት ታሪክ ዛሬ ላይ አምጥተን ፊት ለፊታችን በማድረግ ለመተግበር መሞከር አለብን ማለት ነው። ይሄ የረሱላህ ሰለም ሲራ ልዩ ባህሪ ነው ማለት ነው። እንግዲህ በዛሬው ክፍል 1 ደርሳችን ላይ 6 የረሱላህ ሰለም ሲራ ባህሪያት የተባሉትን ለማየት ሞክረናል። ወደ ኋላ መለስ ብለን ለማስታወስ ያህል ማስታወሻ ያልያዛችሁ ካላችሁ ማስታወሻ እንድትይዙ። የመጀመሪያው ባህሪ ምንድነው? ሲራ በተደራጀ መልኩ ጥንቃቄ በተሞላበት መልኩ በሰነድ ተዘግቦ ወደኛ የደረሰና ምንም ነገር ሳይጎደል ወደኛ የደረሰ ታሪክ ነው። ትልቅ የሆነ የኛ የሙስሊሞች ቅርስ ነው ማለት ነው። በሁለተኛ ደረጃ ሲራ የረሱላህ ሰለም ሲራ በባህሪው በጣም ግልጽ ነው። ሀታ ፕራይቬሲ ወይም የግል የምንላቸውን ነገሮች ሳይቀር በተለይ በሚስቶቻቸው አማካኝነት ወደኛ ይፋ የወጣበት ታሪክ ነው። ዓላማውም ደግሞ ምንድነው? የእሳቸውን ፈለግ መከተል እንድንችል በሁሉም ዘርፎች ላይ። ሶስተኛው የሲራ ባህሪ ሚዛናዊነቱ ነው። ይሄ መንፈሳዊና ቁሳዊ በሆኑ ነገሮች መካከል እንዲሁም ደግሞ የተለያዩ ሙዕጂዛዎች ተሰጥተዋቸው ረሱላህ ሰለም እንደዚሁም ደግሞ ሰውም ናቸው። ይሄን ሚዛናዊ በሆነ መልኩ ተረተን እኛም ይሄንን እንድንተገብር ነው። በአራተኛ ደረጃ ሲራ ብሎ ማለት በባህሪው ምንድነው? ሙሉ ኢስላም ሲተገበር ማለት ነው። የኢስላም ኮፒ ማለት ነው ባጭሩ። አምስተኛው የሲራ ልዩ ባህሪ ረሱል ሰለላሁ ዐለይሂ ወሰለም ባወቅናቸው ቁጥር ሳንሰለች የማጉጉታችን ይጨምራል፣ የበለጠ እንወዳቸዋለን። የማይሰለች ነው። ይሄ አምስተኛው ባህሪ ነው። ስድስተኛውና የመጨረሻው የሲራ ባህሪ ተብሎ የተገለጸው ሲራ የኛ ሙስሊሞች ስንቃችን ነው። እዚህ ምድር ላይ እንዴት ሆነን መኖር እንዳለብን በየትኛውም የህይወት ተጨባጭ ላይ ሲራቸውን እያመጣን ኮፒ ፔስት አድርገን የተቻለንን ያህል ተግባራዊ ማድረግ ስንችል የተለያዩ ፈተናዎችን ማለፍ እንችላለን። ለተለያዩ ችግሮቻችን መፍትሄ ሲራ ውስጥ ማግኘት እንችላለን። ይሄ እንግዲህ የዛሬው ደርሳችን ነው። በአላህ ፍቃድ ክፍል 2 ትምህርታችን ላይ በቀጥታ ከኪታቡ ነው ደርሳችን የምንጀምረው። እስከዛው እንግዲህ ዛሬ የተነሱ ሐሳቦችን በማስታወስ ዝግጁ ሆናችሁ በቀጣዩ ደርስ እንደምንገናኝ ተስፋ አደርጋለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።